ጃሪናል አባቴ ለነስ ዋትስአፕ ቪዲዮ የዛሬ ቪዲዮ የሚሆነው አርሰናል ደጋፊዎች ቲክታከሮች ከማንቸስተር ደጋፊ ቲክታከሮች ኢትዮጵያ የኳስ ግጥሚያ ነው የሚሆነው። ግጥሚያው ደግሞ የሚሆነው አዲስ አበባ ስቴዲየም ላይ ነው። ህፃን እያለሁ ማለት አዲስ አበባ ስቴዲየም በጣም መጫወት ከመፈለግ የተነሳ ስምንተኛ ክፍል ምናምን እያለሁ ተጋብዤ ነበር። በትምህርት ተጋብዘን ነበር ኳስ እንድንጫወት ማለት አሚን ኳስ እንድናይ እና ለማንኛውም ድንገት ካስገቡኝ ብዬ ቁምጣ ለብሼ ሄጄ ነበርና ያለ ህፃን እያለሁ የተመኘኋት ነው ደረቅታስ እስከዛሬ ያስቀኛል በጣም። ምክንያቱም እነሱ ትላልቆች ናቸው የሚጫወቱት፣ እኔ ነው በዛ በጣም ትንሽ ነበርኩ። ግን አሁን አልሐምዱሊላህ ጊዜው ደርሶ ልንጫወት ነው። ኤክስፒሪየንሱ እንዴት ነው የሚለው አብረን እናያለን። ወደ Okay. Dennis. Honest. Karsa ደጋፊ ነሽ አላውኩም። ጃሪናል አባቴ ለነስ አንተ የመጀመሪያ በተቃራኒ ልጮት ነው። በተቃራኒ ልጮት ነው። ያለ ህፃን እያለሁ የተመኘኋት ነው ደረቅታስ ባይዛው አዲስ አበባ ስቴዲየም ውስጡ ጽድት ያለ ነው። እኔ ማስበው የነበረው እንደዛ ነበር። ሻወሮቹ ምናምን አዲስ በቅርቡ ስለታደሰ ነው መሰለኝ። Come on Gunners! እንግዲህ እሱን አስተዋውቂያችኋለሁ። ሌሎቻችን ደግሞ ያው እርስ በርስ ብዙዎቻችን እንተዋወቃለን ብዬ አስባለሁ። ኮሚሽነር እንግዲህ እዚህ ጋር የሚታያቸው አብዛኞቹ በመቶ ሺዎች በሚሊዮኖች ተከታይ ያላቸው ቲክቶክን ለበጎ ዓላማ የሚጠቀሙ እንዲሁም ደግሞ በስፖርት እንቅስቃሴ ውስጥም ብዙ ስራዎችን ሲሰሩ የነበሩ በራሳቸውም እንግዲህ ስፖርት ለጤንነትም በደንብ ኳስ ላይ በጣም ጎበዝ የሆኑ ልጆችን ነው እንግዲህ ለዚህ እንትን ያልነው። ከዛም ባለፈ ደግሞ ፖዚቲቭ ኢነርጂ መልእክቶችን እንዲሁም ከስፖርት ጋር የተያዙ የተለያዩ ስራዎችን የሚሰሩ ልጆች እዚህ ውስጥ አሉ። ስለዚህ ያው ቀስ እያልን ደግሞ አንድ በአንድ እናስተዋውቃለን። ኮሚሽነር ሀሳብ እሺ እንደምን አላችሁ? በድጋሚ እንደምን አላችሁ? የፕሪሚየር ሊግ ውድድራችን ወደ አዲስ አበባ መመለስ አለበት ተብሎ ሲጠየቅ አዲስ አበባ ላይ የፕሪሚየር ሊግ ውድድሩ ያልተደረገበት ዋና ምክንያት የመሰረተ ልማት ችግር ነበር። ስቴዲየሙ ቶሎ አለመጠናቀቁ ምክንያት ካልሆነ በስተቀር በመንግስት በኩል ችግር ስለነበረ አይደለም። ታረበሉ ተዘጋጁ ነው ዲጄ ሻምፕሎና
እስካሁን አሸንፈናል። ቀጣዩ የቅዱስ ጊዮርጊስ ከአቲል መከላከያ መሰለኝ ሁለቱ ደግሞ ለዋንጫ ለአዲስ አበባ ሲቲ ካፕ ይጫወታሉ። እሱ ደግሞ ትንሽ እናያለን። ክቡራትና ክቡራን ተከበራችሁ የስፖርት ቤተሰቦቻችን እንደተከታተላችሁት የ2018-19 አዲስ አበባ ከተማ ህዳሴ ዋንጫ ሻምፒዮኑ ጨዋታ እንግዲህ ሞቅ ደመቅ እንዳለ እንደቀጠለ ነው። መጀመሪያ 45 ደቂቃ ቅዱስ ጊዮርጊስ ከመቻል ያደረጉት 45 ደቂቃ በቅዱስ ጊዮርጊስ ሁለት ለአንድ እየወጡ ይገኛሉ። ፋይናሊ ቤት ገብቻለሁ። በጣም አድካሚ ነበረ። ኤክስፒሪየንሱ በጣም ደስ ይል ነበር። ቢያንስ ደጋፊዎቹ ምናምን ያለው ባይ ምናምን በጣም ደስ ይል ነበር። ኳስ የቅዱስ ጊዮርጊስና የመከላከያ ሁለት ለአንድ እያለ ረፍት ላይ ወጣን። በጣም ደከመን እና የዛሬው ቪዲዮ ይመስል ነበረ። እና ደግሞ አንድ የረሳሁት ነገር የአዲስ አበባ ስፖርት ፌዴሬሽን በጣም ማመስገን እፈልጋለሁ። ምክንያቱም አክብረው ከጨዋታውን ከዛ በኋላ ጨዋታ ነበር እንዳልኳችሁ የቅዱስ ጊዮርጊስና የመከላከያ ቦታ ሰጥተውን በጣም እንክብካቤያቸው በጣም ደስ ይል ነበረ። በጣም እናመሰግናለን።